ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ፖፖ ላይቭ በአጭር ቪዲዮ እንዴት አድርጋችሁ አፕዴት በሆነው ህገኛ አካውንት እንደምትከፍቱ አሳያችኋለሁ። ሰዎቹ ወይም ጓደኞቻችሁ ሊንክ ልከውላችሁ ወይም ከፕሌይ ስቶር ዳውንሎድ አድርጋችሁ እስከ ሊንኩን ነክታችሁ ልክ ኤጀንት አይዲ ሞልታችሁ አስተማሪያችሁን ኤጀንታችሁን እስከምታገኙ ድረስ ያለችቷን በአጭር ቪዲዮ አሳያችኋለሁ። ቀስ ብላችሁ እዩዋት። ሌትስ ጎ። እሺ ይኸው ሊንኩን ትነካላችሁ። ከዛ ሊንኩን ከነካችሁት በኋላ ዳውንሎድ ኢሚዲየትሊ ብሎ ያመጣላችኋል። እንደዚህ በፎቶአቸው እኔ አሁን በራሴ ፎቶ ክሬት ስላደረኩት ነው። ሌሎችም እንደላኩላችሁ ሊንክ ዳውንሎድ ኢሚዲየትሊ ሲመጣላችሁ ከዛ እንደዚህ ያስመርጣችኋል ማለት ነው። በጋላክሲ ስቶር ነው በጉግል ፕሌይ ስቶር ላይ ጉግል ፕሌይ ስቶር የሚለው ነው ሴሌክት ማድረግ ያለባችሁ። እንደየስልካችን ዳውንሎድ ማድረጊያ መጠን የተለያየ ሊያመጣልን ይችላል። ከዛ ኢንስታል የሚል ሲመጣ ኢንስታል ማድረግ ነው በቃ ልክ እንደማንኛውም አፕ ማለት ነው። አፕ ስለሆነ ኢንስታል የሚለውን ትነካላችሁ። ከዛ ኢንስታል አድርጎ ይጨርሳል ማለት ነው። ኢንስታል አድርጎ ሲጨርስ ኦፕን ትሉታላችሁ። ከዛ ኦፕን ትሉትና ያመጣላችኋል እንትኖችን ያመጣላችኋል። ከውስጥ ፎቶ ታስገባላችሁ የራሳችሁን ፎቶ የሚሆን ሰንበድ የሆነ ነገር ታስገባላችሁ አሁን ማለት ነው ለጊዜው። ከዛ ኢዲት ባይ ዲፎልት የኢሜይላችሁን ነው የሚያመጣው። ከፈለጋችሁ ስሙን እዚህ ጋር ክሊክ እያደረጋችሁ ኢዲት ማድረግ ትችላላችሁ። ግን የኢሜይሉን አሁን እኔ ደመቀ የሚለው የኢሜይል እንትን ስለነበረ አመጣልኝ ማለት ነው። ስለዚህ አሁን ደመቀ 21 ወይም ሌላ ስም መስጠት ከፈለኩ የሆነ ስም መስጠት እችላለሁ። ይሄን ዓመተ ምህረቱን ከ18 ዓመት በታች እንዳይሆን አድርጋችሁ ኢዲት ማድረግ ወደ ላይ ወደታች ክሊክ እያደረጋችሁ ሀገሩ ኢትዮጵያ ከሆናችሁ ኢትዮጵያ ከሌላ ሀገር ከሆናችሁ ደግሞ እዛው ባላችሁበት ክፈቱት። ባላችሁበት ቢሆን ይመከራል። ከዛ ወንድ ነህ ሴት ነህ ይላል። ወንድ ከሆንህ ወንድ ሴት ከሆንሽ ሴት ነኝ ትያለሽ። ከዛ እዚህ ጋር ባይ ዲፎልት ለጥፎ አይዲ ለጥፎ ካመጣ የላከላችሁ አይዲ ለጥፎ ካመጣ አመጣ ካላመጣ ግን ምንድነው 26 63 48 አሁን በራሱ ለጥፎ ሊያመጣ ይችላል። ካላመጣ 26 63 48 እቺ የኔ አይዲ ነች። ስለዚህ በዚህ መሰረት ይህን አስገብታችሁ ስትሉ ከዛ ሰብሚት ብሎ ይመጣላችኋል። ጨርሳችሁ ማለት ነው ሰብሚት ታደርጋላችሁ። ሰብሚት ስትሉት ከዛ አካውንት ይከፍትላችኋል ማለት የእናንተ አይዲ ይሰጣችኋል። የራሳችሁ የሆነ አይዲን ኮንፊርም በሉት። እንደዚህ ስታይል ከዛ ሪሲ የምትላቸው ጎጎ እያለ ሪሲ የምትሏቸው ነገሮች ናቸው። እነዚህንም ዝም ብላችሁ ይችን አሁን እንዳጋጣሚ 100 ፖይንት ነች ገንዘብ ነች። ይችን ሪሲ ይበሏትና ወደፊት አስረዳችኋለሁ አንድ ባንድ። ግን አሁን ይችን ከላይ ዝም ብላችሁ መሀሉ ላይ ንኩን ኤክስ የምትለዋን ንኩና ከዚህ ትወጣላችሁ። እንደዚህ አይነት ነገር ሲያመጣባችሁ ማለት ነው። ከዛ እንደዚህ ያመጣላችኋል። ምንድነው ይኸው 5 አይከን ከስር ያሉ ዋና እንትኖቹ ከስር ያሉት አይከኖች ናቸው። 5 አይከኖች ማለት ነው። ስለዚህ እናንተ የመጀመሪያዋ አለች። ከዛ ቀጣይ የላይቭ እንትን መግቢያዋ ነች። ላይቭ እንዴት እንደምትገቡ እሱን በሌላ እሰራላችኋለሁ። አሁን ግን ኤጀንት አይዲ እንዴት እንደምትሞሉ እና አስተማሪያችሁ እንዴት እንደምትይዙ ነው። ከኛ አካውንት ከፍታችሁ እንዴት አድርጋችሁ ኤጀንት እንደምትይዙ እሱን ነው እንትን ብላችሁ ኤጀንት አይዲ የምትሞሉባትን ቦታ ነው የማሳያችሁ። ከዛ ኤጀንታችሁ በውስጥ ሀይ ኑ ብሏችሁ ሄዶ የምትሰሩትን እያንዳንዱን ታስክ ያሳያችኋል ማለት ነው። እኔም እዚህ ጋር አሳያችኋለሁ ሪሲ የምትሉትን ለጊዜው። አሁን ይህን እንደዚህ ይህን አይሲ ወይ ስኪፕ እያላችሁ ታልፉታላችሁ። እንደዚህ አይነት ቴክስት ያመጣባችሁ። አሁን ይኸው እዚህ እዩዋቸው እዚህ ያሉትን የመጨረሻውን ከአምስቱ አይኮኖች የመጨረሻዋን ስትነኳት ማይ ኤጀንሲ የምትለዋን ትፈልጋላችሁ እዚህ ውስጥ ማለት ነው። የእናንተ አይዲ ከላይ ያለ ምናምን አምጡላችሁ ማይ ኤጀንሲ የምትለዋን ትነካላችሁ። ከዛ ማይ ኤጀንሲ የምትለዋን ስትነኳት ሁለት ሜትድ አለ። ሜትድ ዋን እና ሜትድ ቱ ብሎ ያመጣላችኋል። እና ሜትድ ዋን የሚለውን ትመርጣላችሁ እናንተ ሜትድ ዋን። ከዛ እዚህ ሜትድ ዋን ላይ 26 63 48 ብላችሁ ስታስገቡ ደሚ ቶፕ ጎ ብሎ ያመጣላችኋል ማለት ነው። ከዛ ስሜን ሲያመጣላችሁ ደሚ ቶፕ ጎ የሚለውን ስሜን ሲያመጣላችሁ እናንተ ፕሊስ ኢንተር ኤጀንት አይዲ የምትለዋን ትነኳታላችሁ። ይኸው እንደዚህ በስተቀር ስታስገቡ ፕሊስ ኢንተር ኤጀንት አይዲ ደሚ ቶፕ ጎ ብሎ የፕሮፋይልን አመጣው። ከዛ ፕሊስ ኢንተር የምትለዋን ስትነኳት ኮንፊርም በሉ ይላል። ኮንፊርም ስትሉት ኮንግራጁሌሽን ይላችኋል ማለት ነው። አሁን
አስተማሪያችሁን ያዛችሁ ማለት ነው። በውስጥ ሀይ ይላችኋል። ከዛ ፕሮፋይሉን እየነካችሁ ሄዳችሁ የምትሰሩትን ስራ አሳያችኋለሁ። ያው መጣችሁ ከእኔ ዘንድ እኔ ነኝ እሺ ራሴ ነኝ። ከዛ ኤዩቲኤች የምትለዋን ትነካላችሁ። እያያችኋት ነበር አይደል? ኤዩቲኤች የምትለዋን ስትነኳት ሁለት አማራጭ ያመጣላችኋል። ፌስ አውተንቲኬሽን እና ምናምን። ከዛ ሰርቲፋይድ ትሏትና ስታርት ሰርቲፋይ የምትለዋን ስትነኳት በዚች በካሜራ ውስጥ በስትክክል ፊታችሁን ታሳያላችሁ። ከዛ የፊት አሻራ ይወስዳል ማለት ነው። ህገኛ አካውንት ከፈታችሁ የፊት አሻራ ወሰደ ጨረሰ ማለት ነው። እኔ አሁን ሌላ አካውንት ስላለኝ የፊት አሻራ ሁለት ስለማይቻል አልሰጠሁትም። ከዛ ሰርች ምልክቷ ላይ እዛ ከላይ አይከኗ ሰርች ምልክቷ ላይ እዚች ጋር 26 ድንገት እኔ ሀይ ካላልኋችሁ 26 63 48 ብላችሁ ሰርች ታደርጉና ፕሮፋይሌን እየነካችሁ እስከ መጨረሻ ድረስ ትመጣላችሁ እኔ ካለሁበት ማለት ነው። ከዛ ይኸው ደሚቶፕኮ መጣችሁ ፎሎ አድርጋችሁ ምናምን ስትመጡ ታገኙኛላችሁ። ወይ ሄሎ ማለት ትችላላችሁ ወይ ፎሎ ታደርጉኛላችሁ። ከዛ በውስጥ እኔ ሀይ እላችኋለሁ ማለት ነው።